ስለዚህ አታነቃ ከዛ ጋር አታነቃ። ከፍቅረኛሽ ጋርም ተጣላችሁ? አጣልታናለች። እድሜ ለሷ በባለፈው ውሰድ ስትል የፍቅረኛ እናቱ አምጣት ተባለ። ማንም የለም አጠገቤ ሀቢባ ዝም ብላ ነው የምትወራው። እሱ እኔ ብቻ ነኝ ያለሁት። እንትን አለ ዝም በይ እባክሽ። አሁን ያጣላሽን እድሜ ላንቺ። አርሲ ሊወስዳት ነበር። አንቺ ቆይ ማሬ ልንገርሽ ቲጂ ከፍቅረኛሽ ጋር ስላጣላችሽ ለፍቅረኛሽ ብለሽ ነው ከእህትሽ ጋር እየተጣላሽ ልጅሽን ሰላም እየነሳሽ ያለሽው። አስረጅኝ በደንብ ይግባኝ። ይግባኝ ነው እኔ ለልጄ ብዬ ነው። እሱ ጥርግ ማለት ይችላል፣ እሱ መሄድ ይችላል። እኔ ለልጄ ብዬ ነው። ሀቡ ኖቴር ካስጠገረ ደግሞ ውጭ ራሱ እየዞርኩ ኖቴር የለም እኔ ጋር ኖቴር የለም። እኔ ምንም የሚጎለኝ ሴት አይደለሁም። ስራ ብትይ ስራ የምወድ ነኝ። ገባሽ? መልኬም ቢሆን የሚያስጠላ ሴት አይደለሁም። ምንም የሚጎለኝ ሴት አይደለሁም። ገባሽ? ከፈለኩኝ ከሰራሁኝ እኔ ልጄ ማሳደግ እንጂ ወንድ እሱ ለኔት ነግሩኝ ማንም ሰው። ስለዚህ ያጣላችኝ የሚወስዳት ቤተሰብ የለም ሲባል ወንድም የሚስት ምን አለች? እኔ የሰው ልጅ አላሳድግም ብላ አለቻለችው። ይሄው እዚህ ጋር ቁጭ አለችው። ትማልና ትናገር። የሰው ልጅ አላሳድግም የሰው ልጅ ከማሳድግ ቦልድ ይሻለኛል ብላሻለች ስትይ ምን ብዬ ወንድም የሚስት ያዥ ልበላት? እሚዛ ሲጣፋ እዚህ ጋር ውሳጅ ልጅሽን ስትይ እሱን እንዴ ማሚዬን ለማን መስጠት አልፈልግም ብሎ አልቅሶ አርሲ ሊወስዳት ሲል እቺ አልሰጥም አለች። ይሄንትን በብሔር ተሳደው አባረሩት። አሁን መጥቶ ማየትም አይችልም። ልጅም ደስተኛ መሆን አትችልም። ይሄ ከአባቷ ይልቅ ይሄኛው መጥቶ ማሚዬ ቢላት ደስታዋን እንዴት እንደምገልጽ ራሱ አታውቀውም። የተቀመጠበትን እማዬ አባዬ መጥቶ እዚህ ጋር ወንበር ተቀመጠ ነው የምትለኝ። አባትየውን አታውቀውም። ፊት ለፊት ብታረጊላቸው ሁለቱን እዛ ጋር ነው የምትሮጠው። ግን ያጣላችን አባቷ በህይወት እያለ ፍቅረኛሽን አባዬ እንድትል ማድረግሽ ትክክል አይደለም። እሱን እንደ አባት መቁጠሯ ትክክል አይደለም። አንቺን ይውደድሽ ያክብርሽ፣ ከአንቺ ጋር ያለው ግንኙነት ሌላ ነው። ግን አባት ደግሞ አባት ነው። የወለደ አባት ጋዋ ደሟ እያለ ሌላ ባዳን አባዬ ማለት የለባት መሆን የለበት። ለምን አባትነቱን ይህ ሰውዬ በህይወት እያለ ለምን አባትነቱን ይነጠቃል? ለምን ጥሩ ባል መሆን አባት ሊሆን ይችል ይሆናል እንዴ? ጥሩ ለአንቺ ጥሩ ባል መሆን ካልቻለ እንዴ ለልጅቷም እኮ አልሆነም። እያየሽ አይደል እንዴ? ልጅ አልፈልግም ብሎ እኮ ልጅ አይደለችም ብሎ እኮ በራሴ ተገፋፍቼ እኮ ነው ልጄ አይምሯ እንዳይበረዝ በኋላ ካደገች በኋላ ዲኤንኤ ቢለኝስ ብዬ ወስጄ እኔ ራሴ በልጅነቷ እንዳታውቅ ብዬ ጎትቼ ያስመረመርኳቸው። ከዚህ በላይ ታዲያ እሱን አባዬ እንዴ ምንም ሳያደርግላት ታማ እንኳን ከስራ ሩጦ የሚመጣው ይሄ ነው። አንድ ቀን እሷ ሲስተር ትንገርሽ አሁን ማለት ነው ታማ ልጄ የጆሮ ጌጥ ውስጥ ገብቶባት በኦፕሬሽን ነው የወጣላት እና ብር አነሰኝና ልጄ ሆስፒታል ተዘጋብን